ከዚህ በኋላ ግን ዝች አልቀርም። ሲጣርኪ ነው ከጂ በዘመደንገቴ ተደብቄ ነው ፍርቱና አሁኑኑ ነይ ግቢ። አረቢያን ስቻው በለኝ። በቃ ሊድ ዛሬ ሰውም አያረገኝ። ደመቀ አዲስ ነው። አሁን ከዚህ ለትዳሩ ቢቀርስ ይሄን አባገነነቱን እንዲያቆም ደጋግሜ ነግሬዋለሁ። ምን አለሽ በለኝ። በእጁ ነው የምጠፍ ነው ባልተፈጠር እንዳልልተውልድ የዘጠኝ ወር ቤቴን እናቴን ከሰፈር ሰው ጋር አትቀላቀል አላልኩሽም ነበር? አቤት የሰማዩ ታዲያ ንቀት ነው ወይስ አያየኝም አይደርስብኝም ብለሽ ነው? መኩሪያዬ ጉርብትና የፈጠርኩ መስሎኝ ነው። ይቅርታ አጥፍቻለሁ። አይለመደኝም። በያው ነውረች ከሰማን ነበር ዛሬ ምድረበዳ የጥንት ሳስበው ስሜቴ ተጎዳ። ቀላቅለኝ ምሳ ላቅርብልህ? የለም አልበላ። እሺ መገለል መጥቶ ሳይ ከዚህ በኋላ ከአንድ ሰው ጋር ብትገናኝ ሲጣርጌ ነው የምገልሽ። እሺ ዛሬ ምድረበዳ ሰምኛለሽ? ህይወትሽን የምትፈልጊው ከሆነ ከዚህ ቤት እግርሽ እንዳይወጣ። ራሴን ሆኜ መኖር ታውቃለህ ልምዴ ነበር። ቆይ ግን አንተ እስከ መቼ ነው ሚስትህን እየደበደብክ የምትቀጥለው? አፋጩ ከእጄ እንዳትወጣ እንጂ የመደብደብ ሱስ ኖሮብኝ አይደል? ሸርተታለ ጎኔ መከብለው ጉዳይ መምሰል እንዳ ተመስገን በህይወት አለሽ። እኔማ ፈርቼልሽ ነበር። ኩት እየተቀጣው አንተን ላተር መታሽ እንዴ? ምንም አላለኝም እኮ ከሰው ጋር ስቀላቀል ደስ ስለማይለው ብቻ ነው። ነይ እስኪ ቀፊኝ። እኔማ እንደመቆጣቱ ፈርቼልሽ ነበር። ምን ሆነሻል? ምንም አልሆንኩም። እየተኛሁበት ነው መሰል። ጠዋት ስነሳ ትንሽ አመመኝ ነው። የማደርገውን እኔ ነኝ የማውቀው። በጣም ነው ማፈቅራት። ለዛም ሴትም ወንድም ሳያት ሚቀሙኝ ይመስለኛል። ታዲያ ፍቅርን በፍቅር እንጂ ማን ነው በጥላቻ ሲያስቀጥል ያየው? እንጃ ጓድ። እስኪ ቤት ልሂድ። ብቻዋን ናት። ዛፍላኔ አዲስ ራቀ ነው ባልተፈጠር እንዳልልተውልድ የዘጠኝ ወር ቤቴን እናቴን ያውና ሰውዬው የሴት ልጅ ጥቅም እስኪገባው ድረስ በደንብ አድርጋችሁ ደብድቡልኝ። የት ነው መቀመጫ አልቅሼ ልለምን ወድቄ ከታ ከሰው መሃል ነበርክ ዛሬ ምድረ በዳ። የማይሆን ሰው ጋር የተላካችሁ ቤተሰብ ካላችሁ ቢያንስ ለነሱ ትልቆዩላችሁ። ወንድ ልጅ ከፊት እንጂ ከኋላ አይመጣም። ሸንፍለውላ
ሴቱን ልክ እያዋርዱኝ መጣክ እንዴ? እኔ የምልሽ ትናንትና የተፈጠረውን ነገር ለአባትሽ ነግረሽዋል? ኧረ አልነገርኩትም። ቤት በኩል አግኝቼው። ታዲያ ማን ነው በሁለት ጎረምሶች ላይ ያስደበደበኝ ነበር? እንዴ ተጎዳህ እንዴ? አላወቁም እንጂ እኔ መክሩ አይደለም ለሁለት ወጠጤ ለጂም አይደለም። አውቃለሁ። ይሄ ወንድነት አይደል ገዝቶ ያስቀመጠኝ። ለምን መቀመጥ ነው የምትወር? ለማንኛውም ከኔ ትእዛዝ ትወጪና ምን እንደማድረግሽ አንቺ ታውቂያለሽ። አባቷ መርጌታን ቅኔ የተማረው እናቷ መነኩሴን ለነፍሳቸው አደረው። ዛሬ ጓደኛዬ ሊመጣ ስለሚችል ቆንጆ ምሳ ሰርተሽ ጠብቂ። ሁሌ ማዘዝ ምን አለበት? እንደ ሚስት እንኳን የኔ ቆንጆ መልካም ቀን ብለህ ስመኸኝ ብትሄድ ወንድነት ያለ ፍቅር ምን ይሰራል? ዳድር ፊቷ አይፈታ ፍቅር አያውቅ። ምን አይነት ተፈጥሮ ነው? ትናንት ካንተ ከተለያዩ በኋላ ሁለት ጎረምሶች ተከትሎኝ ነበር። ታዲያ ጥቃት አደረሱብህ እንዴ? እንዲህ እንኳን አሉ። ሁለቱንም መትቻቸዋል። ነገር ግን የፍርቱና አባት መስሎኝ። ምን እና ፍርቱናን መታት? አልመቷት፣ ዛትኩባት። ነገር ግን ጓድ ፍቅሬን በቁጣ እየገለጽኩላት የማጣት እየመሰለኝ። አታስብ፣ ሁሉም ነገር ይስተካከላል። ፈጣሪ ያውቃል። በል ዛሬ ምሳኛ ጋር ስለሆንክ እንሂድ። አይዞሽ እሺ፣ ሁሉም ነገር ይስተካከላል። ስለማታውቂው ነው እንጂ ያፈቅረኛል እኮ። ወዶ መለየት ክፉት ካዜ ፍርቱና አሳልፈናል። ምን አጠፋው? ለምንድነው አንተ ሰው ጫፏ እንዳትነካት። ተከበር እንደሆነ ተከበር። አንተ ሰውዬ ምን መሆነ ነው? ንዴትህን በልክ አድርገው እንጂ። ሰማኛል። ማንም ወንድ ነክቶኝ ያውቅ ለራሴ ራሴ ያውቃለሁ። አንተ ማን አባ ስለሆንክ ነው እኔን ለመንካት የደፈረው? ቆይ አንተ የትኛው ዘመን ላይ ነው? ምንም እስከማውቀው ሰምኛለሽ። አንቺንም ማነቅ ካለብኝ አንቅሻለሁ፣ መግደልም ካለብኝ እንደዚህ። ሰማይ ጓድ፣ ይሄ እኔ ባህሪ ነው። አንተም ቢሆን አምነህ መቀበል አለ። ነካስ ለምን ተነካው ነው እኔ ወንዱ እኔ ጀግና። ምን አይነት እብድ ጓደኛ ነው ያለ? እኔ እንጃ፣ ለኔም አዲስ ነው ሆነብኝ። እንደዚህ ሲሆን አይቼው አላውቅም። ለምን ተነካው ነው ለካስ ለምን ተረታው ነው እኔ ወንዱ ቆራጡ ሰው። እንዴት ነው የተናናቅ? ማን ነው በዚህ ልክ ድፍረቱን የሰጠሽ? ለካስ ለምን ተረታው ነው። ቆይ እኔ ባንቺ ምክንያት የሰፈር ሰው ሁሉ ሊጠላኝ ነው እንዴ የምፈልጊው? ለምን ተረታው ነው አሁን ሲጠርግ ከምገልሽ ቦቴ ይሻለኛል። እንዳልበደልኩ ስለማውቅ ክፉም እንዳላሰብኩብህ ከዚህ በኋላ ግን ዝጅ አልቀር። ቅር ብሎ ሲጠርጊ ነው የምገልሽ። ግልጽ አልነበረም ሁኔታ ምን አጠፋው? ለምንድነው መገላመጠው? ምን ባረግ ነው ሲያየኝ ፊቱ የሚለዋወጠው? ምን በደልኩ? ፍርቱና መጥፋት አለብሽ፣ አለበለዚያ ግን ሞትሽን ነው የምታፋጠኝ። ምን? እሱን ማድረግ አልችልም፣ ይገለኛል። እዚሁ መሆንሽ አይቀርልሽም። ባይሆን ከዚህ እንሂድና መፍትሄ እንፈልግ። እሺ፣ ነገር ግን በእኔ ምክንያት ችግር ውስጥ እንገቢ አልፈልግም። የማረገውን እኔ ያውቃለሁ። በጣም አሪፍ፣ በቃ እንሂድ። ቆይ አንዳንድ ልብሶችን ልያዝ። ለሱ ጊዜ የለንም። ባይሆን ሻርፕ ነገር ጣል አድርጊ፣ ቶሎ በይ።
በጣም ይቅርታ ጓድ፣ ይህ ባህሪ ለኔም አልገባኝም። መረጋጋት ይጎላል። በንዴት የሆነ ነገር ታረጋትና ልትሞትብህ ትችላለች። ልክ ነህ። እድሜ ልኬን በጦር ሜዳና በብቸኝነት ስላሳለፍኩኝ ከዘመኑ ጋር ተላልፈናል። ሁሉን ነገር ማስተካከል ትችላለህ። በል እንሂድና ይቅርታ ጠይቃት። እንዳልበደልኩ ስለማውቅ ክፉም እንዳላሰብኩብህ ግር ብሎኝ ቆየሁ እንጂ። ፍርቱና ፍርቱና! ምን ተፈጥሮ ነው? ፍርቱና የለችም እንዴ? የለት ትርክ ትችላለች። እኔ እንጃ፣ እሱም በኋላ እነግራለሁ። ደሞ ሌላ ጥፋት። በፍቅርሽ ታስሬ እንዴት እስከ ዛሬ ትደብቅኛለሽ? ፍርቱና ጭራሽ ቤቴ ድረስ መጣ። አሁን ወንድ ማን እንደሆነ ይለኝ። ታስሬ እንዲህ ስንገላታ ያየሽ ምን በደልኩ ፍቅሬ ሸሸሽ? መኩሪያ ቆይ ተረጋጋ ወንድሜ። ቆይ እኔ ላናግረው። በይ አሁኑን እንሂድ። ራስህን ጠብቅ በቃ። ምን ማለት? አንቺ ሂድ ስላልሽኝ የሚሄድ ይመስልሻል? የምትሄጂ ከሆነ ለምን አገባሽ? ትሰማኛለህ? እኔ ጋር አንድ ወንድም አለ ለእኔ ብሎ ህይወቱን የሚሰጥ ፍቅር ደግሞ ለሰው መኖሩ፣ እሱ ደግሞ አንተ ጋር የለም። ነይ ብዬሻል። መኩሪያ እረፍ። እኔ ከዚህ በኋላ ከወንድሜ ጋር ነው የምኖረው። አንተ ደግሞ ከዚህ ትሄዳለህ አሁኑኑ። ለመጨረሻ ጊዜ ነው የምጠይቅሽ፣ አብረሽ ትሄጃለሽ? ከዚህ በኋላ ፊትህን እንዳታሳየኝ። ጥፋ፣ ከዚህ ጥፋ። ትሰማኛለህ? ዳግመኛ እዚህ ለመምጣት እንዳታስብ። አለበለዚያ ግን ግንባርህን ብዬ ነው መደፋ። ሰማኛለህ? ይሄ ፍቅር ማንም አያስቆመኝ። እኔ መኩሪያ ነኝ። መኩሪያ እንግዲያውስ ሞክረውና አንድም ሰከንድ አላስብም አንተን ለመግደል። ማጣላስማ በጣበት በውሸት ራቤታቤ እንደልቻለው እንደልቻለ ፍቅሯን ልቻለ እኔ ቻለ የኔና እሷ እንደልቻለ በጣም ለየሆነ ሙት እገልሻለሁ። ቆይ አንተ ሰውዬ የተፈጠረው ለምን አትናገርም? ወንድሟ እገልሃለሁ ብሎ ዛተብኝ። እኔ መኩሪያ ነኝ። እድሜ ልኬን በጦርነት ያሳለፍኩኝ ወንድ ብቻ ሳልሆን የወንድ ልክ ነኝ። ትሰሚኛለሽ? ለሌላ ሰው ድርሻለሁ። ምን ጥሩ ሐሳብ በኃይሉ። አዎ እስኪ ምን እንደሚያመጣ ያል ሁሉን ካላስጨረስኩለት እኔ በኃይሉ አይደለም። ግን ታፈቅራታለህ? አንተ ምን ይመስልሃል? ይሄ የማደርገው ነገር እንደማፈቅራት አያሳይ? ታውቃለህ፣ ከሷ ውጭ ማንም የለኝም። ተመልከት፣ እናቴንም አባቴንም ሞት ነጥቆኛል። የቤቱ ብቸኛ ልጅ ነበርኩ። እንደ ኩዮቼ ተጫውቼ ከማደግ ይልቅ ሀገሬን ሳገለግል ነው የኖርኩት።
ፍቅር ምን እንደሆነ አላውቅም። እድሜ ልኬን ከመሳሪያ ጋር ነው። እኔን ለመሸሽ ከማሰባ በፊት ስለ ፍቅር ማስተማር ትችላለህ። በህይወት ችግር እስካላጋጠም ድረስ ሊያስተምር አይችልም። ይልቁንስ ያለብህን ችግር አውቀህ ሳይረፍድብህ ለማስተካከል ሞክር። ያኔ ችግር ውስጥ አሸንፈው ትልቅ ትሆናለህ። እኔ ይህን አልፈልግም ጓድ። የኔ ልብ መሰበር የለበትም። ይገባኛል። ምን እንደሚናፍቀኝ ታውቃለህ? እናትና አባቴ ምን አይነት እንደነበሩ፣ ልጅነቴ ከነሱ ጋር እንዴት እንደሚሆን ማወቅ እፈልግ ነበር፣ ግን አልሆነም። ምናልባት ይሄን መኩሪያ አልሆነም። አውቃለሁ እኮ ጓድ። ማስረዳት አቅቶት ዝም እንዳለ ሰው ውስጤ የተጎዳ የለ። ተው በቃ ተው። አልተመቼ ላንቺ ይምላኝ እንጂ አልተመቼ ይወዳታለሁ ማለት አይሰለች። ባንተሽ ከመውጣቱ በፊት ወንድሟ ሊደር የለና ምን አለበኝ። አንድ ነገር ይፈጠርና እናቴ ትሙት እገልሻለሁ። እንደገድመርታው አሁን የገባው ይመስለኛል። ሴት ልጅ እንቁ ናት፣ እንክብካቤ ትፈልጋለች። ፍርቱና ፍርቱና ተመለሽ። እኔ አናግረዋለሁ። ያለን ሰው መርሳት አይከብድም ወይ? አይከብድም ወይ? ትሰማኛለህ? እሷ ለኔ ዘውዴ ናት። ማንም ሊለየን አይችልም። አንተም ብትሆን ልብን ከስጋ መለየት እንደማይቻል ሁሉ እሷንም ከኔ ማንም ሊለየት አይችልም። ተጓዥ ልቤ ደጋግሜ ብገስጸው ባሰበት፣ ሁሌ ብሰይ ባሰበት። ሂድ ከዚህ። ከአንተ ጋር መኖር አልፈልግም። ወንድሜን የመምታቱን ድፍረት አገኘ ካደል? ሂድ ከዚህ ጥፋ፣ ሂድ። ለአንቺ ስል ምንም እንደማድረግ ታውቂያለሽ ፍርቱና። መግደልም ካለብኝ እገድላለሁ። አሁን እሱም ማድረግ አትችልም። እኔ ጥዬክ መሄዴ ነው። ሌላ ሰው አገባለሁ። ከአንተ የተነፈኩትን ደስታ በሌላ ሰው አገኘዋል። አፈቅርሻለሁ። እናም ስለማፈቅርሽ ነው አንቺ ላይ ራስ ወዳድ ሆንኩት። እምቢያልሽ እንጂ እምቢ ስልኔ እንዲላትረሽኝ ፍርቱና ስሚኝ እባክሽን። እኔ እለወጣለሁ። አንድ እድል ብቻ ስጪኝ እባክሽን። ያቻልኩኝ እርሳሲኝ ወሬ አይደበቅ አንቺን ጨክነሽ አልረሳሽኝም፣ ፍቅሬ አልተውሽኝም። እርሳት ታዲያ ካቃተው ልባችን መብረት ብንወስን እርሳትን ባለማስተዋል የሆነ ስህተት ሳንሰራንከርን ያናላየና አይከብድም ወይ? መላኩ ምን ነው ጓድ? ሰላም አይደለም እንዴ? ምን ሆነካል? መጠጣት እፈልጋለሁ። እባክህን ውሰደኝ። ምን? ከመቼ ጀምሮ ነው መጠጣት የጀመርከው? ከመቼ ጀምሮ ነው ልፈስስ የሆንከው? የታለው እንደወንዱ መኩሪያ? ጓድ ማርያምን ከፋኝ። እኔ ቢላ ነሳችብኝ እኮ። ስትናደድም ሆነ እንደዚህ ትሆን አይቻት አላውቅም። ተገዛውላት ጓድ አሸነፈችኝ እኮ። መኩሪያ አንተ በጣም ጥሩ ሰው ነህ። በእርግጠኝነት ከሷ የተሻለ ሴት ታገኛለህ። ሰማኛለህ? ፍርቱና ማለት አገሬ ናት። ማንም እሷን አይተካልኝ። በገዛ እጅ አጥቷት እንጂ። ሰማኛለህ? ልታገባ አይደል እንዴ? ብታፈቅር ኑሮ ለጋብቻው ባልተስማማች ነበር። አንተ ግን አሁንም ፍርቱና ትላለህ። እኔ ሳንጀት የለኝ። እኔ እሷን ልረሳታች የኔ እድሜ ልኬን ነው ማፈቅራት እስከ ሞት ድረስ። ከሞትኩ በኋላ እዚች ምድር ላይ ሴት ልጅ ማለውጠው ነገር የለም። እውነት ነው። ወንድ ለሴት ይገዛል የሚባለው። ደስ ብሎኛል ጓድ። ስምሽን እንዲያወድሽ ግድ የለም ህመሙን እችላለሁ። ጠላኋት አልልም ባይሉ ጋር የለችን እያልኩኝ ስምሽን ላቦካ። አቤት እሺ የሚል ልቦና የለኝም። ፍቅርሽን አልረሳም እኔ እንኳ ስምሽን ለሰው አላለም። ስለመጣ ደስ ብሎኝ አመሰግናለሁ። ፍርቱና አቤት። ነይ ሰው ላስተዋውቅሽ። የለመደሽ ጎኔ ባንቺ ልጨክን አልችልም እኔ
ተዋወቅ። አብዮት እባላለሁ። ፍርቱና እባላለሁ። ፍርቱና እሱን ነው የምደርሽ። ምን ወንድሜ፣ አንዴ ለብቻችን ነው። ለምን እዚሁ አውሪ። ቆይ አንዴ ላናግረው። ወንድሜ፣ እኔ መኩሪያን ጠላሁት አላልኩ። አፈቅረዋለሁ። ጥፋቱን አምኖ እስከመጣ ድረስ እቀበለዋለሁ። ከእሱ ጋር ኮንሽ ይገልሻል። መሞት ነው እንዴ የምትፈልግ? ስማኝ፣ መኩሪያ እኮ ነው፣ ወንድ ነው። ወንድ ማንም ወንድ ሊተካው የማይችል እልህ ይዞኝ ነው እንጂ በጣም ናፍቆኛል። አይሆንም፣ እሱን ነው የምታገቢ። ምን እንደምታመጭ ያያል። አቤት ና እንግባ። ጓድ ልቤንም ቢያለው ወዴት ልትሄድ ነው? አላውቅም ጓድ፣ እግሬ ወደ መራኝ ይላል። እና እንደዚህ ነው የምትሄደው? ቢያንስ ቻው አትለኝም? በጣም ይቅርታ ጓድ፣ ሽንፈቴን ላለማሳየት ነው። አስቴር፣ አንቺንም ቢሆን በጣም ይቅርታ። መኩሪያ ታልኩት ያፋፉን ቅርቤን ያየ ፍርቱና፣ የታባ ጥለህ ልትሄድ ነው? የትም። ምን ላድርግ? አንቺ የለሽም እኮ እዚህ። ስማይ መኩሪያ፣ እኔ አንተን ጠልቼ አይደለም፣ አንተን ለማስተማር ያደረግነው ነገር ነው። አልገባኝም። አዎ ጓድ፣ ሁሉንም ነገር ያደረግነው እኛ ነን። አካሄድ ካላማረ ነው ነበር። ስለዚህ ነው እኔና አስቴር ተማክረን ፍርቱና እንድጠፋ ያደረግናት። አዎ መለወጥ ነበረብን። ለዛም ነው ከወንድሟ ጋር ተነጋግረን የጨዋታው አንድ አካል ያደረግን። እውነት ነው። ማርዬን ያለም የዛሬን አዎ ፍቅር ይጎል ነበር። ለዛም ነው አንተ ምንም ሳታቆሉም ነገር ያደረግነው። ፍቅር ማለት ሁለት የሚፋቀሩ ሰዎች አንድ ልብ ሲኖራቸው ነው። እሷ ደግሞ ታፈቅርሃለች፣ አንተም እንደዛው። አዎ ጓድ፣ መሸነፍ ስለገባን ነው ይዘናት የመጣ ነው። አንተ ደደብ፣ አንተ ሰውዬ ደግሞ እንደገና አርማዬ ማሪኛን ወሰድሽ። አመሰግናለሁ ጓድ። ለዚህ ነው ፍቅርን በፍቅር እንጂ ማነው በጥላቻ ሲያስቀጥል ያየው ያልኩ። በል ውሰዳት። የኔ ጀግና፣ አፈቅርሃለሁ። ልታመን ምናልባት ፍቅሬን መግለጽ አልችል ይሆናል፣ ግን ከልቤን ያፈቀርኩሽ። እመኝን ፍቅሬን እንዳለው ቃሌን በአምላክ ስም ሰጣለው። አንቺን ብቻ ስም ዘውትር ታምኜሽ ኖራለው። አንቺን ብቻ ዘውትር ታምኜሽ ኖራለው።